ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱና ይህን ቪዲዮ ላይክ እና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር አድርጉ። ሰላም ውድ ቻናላችን ቤተሰቦች። 10 ቡጋቲ ዲቮ $5.8 ሚሊዮን። የቡጋቲ ዲቮ የተገነባው በ1920ዎቹ በቡጋቲ ውስጥ ለታርጋ ፍሎሪዮ ደሎች ተዋኪ ለነበረው የፈረንሳይ እሽቅድምድም ሹፌር ለአልበርት ዲቮ ክብር ነው። በ40 ዩኒቶች ብቻ ለማምረት የተገደበው ዲቮ በተለየ ኤሪዮዳይናሚክስ ፕሮፋይል ለትራኩ በጥሩ ሁኔታ የተስተካከለና የተሻሻለ እገዳ ያለው እና ጉልህ የሆነ የክብደት መቀነስ ያለው ነው። ዲቮ ለጽንፍ የተነደፈ ቡጋቲ ነው። የተመሳሰለው ካቢኔት አቀማመጥ ሹፌሩን ከተሳፋሪው በመለየት ያልተመሳተና የቀለም አሰራር አለው። 9 ሁዋይራ ኢሞላ ሮድስተር $6 ሚሊዮን ፕላስ። የፓጋኒ ኢሞላ ሮድስተር በቅርብ ጊዜ እንደ ውስን እትም ብቅ አለ። በትራክ ላይ ያተኮረ የሁዋይራ ሮድስተር ተለዋዋጭ ከፓጋኒ ግራንዲ ኮምፕሊካዚዮኒና ወንድ ህብረት ወደ ሁዋይራ ኢሞላ ኩፔ ፕሮጀክት የታቀዱት 8 የኢሞላ መንገድ አስተናጋጆች ብቻ ናቸው። ኢሞላ የሚለው ስም የመጣው ከፓጋኒ አብዛኛውን የተሽከርካሪ ሙከራ የሚያደርግበት በቦሎኛ ጣሊያን ውስጥ ታዋቂው የኢሞላ ወረደ ነው። በታዋቂው 6.0 ሊትር መርሲደስ ኢኤምጂ V12 ሞተር የተጎለበተ ሲሆን 83 የፈረስ ጉልበት ያወጣል። ከስታንዳርዱ ሁዋይራ 118 እና ከኩፔ አቻው 11 ይበልጣል። ባለ 7 ፍጥነት ተከታታይ ስርጭቱ በ1260 ኪሎ ግራም ደረቅ ክብደቱ ለቀላል ክብደት መገለጫው አስተዋጽኦ ያደርጋል። 8 ፓጋኒ ኮዳሎንጋ $7.4 ሚሊዮን። በ2018 ሁለት የፓጋኒ ሰብሳቢዎች በ60ዎቹ ውስጥ በሌ ማንስ ዘር መኪናዎች ተመስጦ የፓጋኒ ሁዋይራ ረዥም ጅራትን ለሆራሲዮ ፓጋኒ ጥያቄ አቅርበው ነበር። ከዚህ ትብብር የተወለደው ፓጋኒ ኮዳሉንጋ ጣሊያንኛ ረዥም ጅራት ነበር። 5 ብቻ ተዘጋጅተው የተሰሩ ዩኒቶች ብቻ ተመርተዋል። እያንዳንዳቸው ለሕዝብ ከመውጣቱ በፊት ተሽጠዋል። ይህ ብቸኛ ሃይፐርካር የፓጋኒ ግራንዲ ኮምፕሊካሲዮን ፍጥረት ሲሆን ለአንድ ጊዜ የፓጋኒ ፕሮዳክቶች ልዩ ክፍል ነው። ፓጋኒ ከደንበኞች ጋር በቅርብ አጋርነት ከ2 ዓመት በላይ የደበረ ኮዳሎንጋ የቀላልነት መገለጫ ነው። ከ1960ዎቹ የሌማንስ እሽቅድምድም አነሳስነት 1280 ኪሎ ግራም ብቻ የሚመዝነው መኪናው ቀላል ብቻ ሳይሆን በተራዘመው ርዝመቱና በተጠቅነው ኤሮዳይናሚክሱ አስደናቂ የኤሮዳይናሚክስ ብቃት ነበረው። መርሴዲስ ሜይባክ ኤክስሌሮ $8 ሚሊዮን። ለጽንሰ ሐሳብ መኪኖች ማበረታቻ እስከሆነ ድረስ መርሴዲስ ሜይባክ ኤክስሌሮ እስካሁን ድረስ እየተፈለጉ እና እየተነጋገሩ ካሉ ጥቂት የጽንሰ ሐሳብ መኪኖች አንዱ ነው። ምንም እንኳን በ2005 የመጀመሪያ ስራውን የጀመረ ቢሆንም መኪናው ያለማቋረጥ ላለፉት 19 ዓመታት በቀጥታ በዓለም ላይ ካሉ በጣም ውድ መኪኖች 10 ምርጥ መኪኖች ዝርዝር ውስጥ አስገብታለች። በፉልዳ የተላከው የጉዳይር ንጉሥ ድርጅት ኤክስሌሮ 1 ለ1 ሙሉ ለሙሉ የሚሰራ የጽንሰ ሐሳብ መኪና ነው የተሰራው። የካራት ኤክስሌሮ ጎማዎቻቸውን አፈጻጸም የተፈቸቹ። የመኪናው ዲዛይን የሜይባክ S38 ከሜይባክ 57 መድረክ ጋር ተጣሞ ዘመናዊ ትርጉማኔ ነበር። ፉልዳ የጎማቸውን ዘላቂነት ለመፈተሽ በሰዓቱ 350 ኪሎ ሜትር ሊመታ የሚችል መኪና ጠየቀ። 6 ቡጋቲ ሴንቶ ዲጂ $9 ሚሊዮን። ቡጋቲ ኢቢ 1010ን ክብር የሚሰጥና የምርት ስሙን 1010ኛ የልደት በዓል የሚያከብር እጅግ በጣም ውስን ሃይፐር መኪና ነው። መጀመሪያ የሚታየው በ2019 The Quail ላይ ሴንቶ ዲጂ 20 ኪሎ ግራም ቀለልና ከቺሮን የበለጠ ኃይለኛ ነው። በኢኢዲ 33 ሚሊዮን ወይም $9 ሚሊዮን የሚሸጡ 10 ዩኒቶች ብቻ የተገበደ በዓለም ላይ ካሉ ውድ መኪኖች አንዱ በመሆኑ ኩሩ ነበር። ከኢቢ 1010 የንግድ መነሳሳትን በመስአል ሴንቶ ዲጂ
5 የአልማዝ ቅርጽ ያላቸው አየር ማስገቢያዎችና የሽብክ ቅርጽ ያለው ፕሮፋይል ከጭንቅላቱ በታች ያለው የፈረስ ጫካ ሬዲያተር ፍርግርግር ያጎድላል። ሮልስ ሮይስ ስዌፕቴል። የሮልስ ሮይስ ስዌፕቴል የሮልስ ሮይስ የአሰልጣኝ ግንባታ ፕሮግራም መጀመሪያ ላይ ምልክት አድርጓል። በ20ኛው ክፍለ ዘመን መባቻ ላይ ካሉ መኪኖች እና ክላሲክ ዘመናዊ ጀልባዎች በልዩ ደንበኛ ፍቅር የተወለደ አንድ በአንድ ባለ 2 ወንበሮች ታላቅ የጉብኝት ኩፔ ነው። በሮልስ ሮይስ ፋንተም በመመስረት ስዌፕቴል በእጅ የተሰራው ወደ ፍጽምናና ለማጠናቀቅ 4 ዓመታት ፈጅቷል። በ1920ዎቹና 1930ዎቹ በአሰልጣኝ ግንባታ በመነሳሳት የሮልስ ሮይስ ስዌፕቴሉን በሚያምር ቴፕር በሚያምር ሁኔታ በሚወድቅ ወገብ ሐዲድ የሚፈሰው ጣሪያ መስመርና ልዩ ጣር ረገጭ ዓዳ ያልተቋረጠ የመስታወት ጣሪያ በተፈጥሮ ብርሃን ውስጡን ይታተባል። ቡጋቲ ላቮይቸር ኖየር $16 ሚሊዮን። የቡጋቲ ላቮይቸር ኖየር ፈረንሳይኛ ጥቁር መኪና ለጄን ቡጋቲ ግብር የሚከፍል ነው። ለረጅም ጊዜ የጠፋው የቡጋቲ አይነት 37 ኤስሲ አትላንቲክ ከኋለኞቹ 4ቱም ብቻ ተሰርተው 3ቱ ተሸጠው እና አንዱ ሙሉ ለሙሉ ጥቁር ስርጅት በጄን ቡጋቲ ተይዟል። በሁለተኛው የዓለም ጦርነት ወቅት መኪናው ተጠፍታና መኪናው የት እንዳለች ከ80 ዓመታት በላይ እንቆቅልሽ ሆኖ ቆይቷል። ላቮይቸር ኖየር ፍጥነትን የቅሎትንና አውቶሞቲቭ ሃውት ኩቹር በማማሃት ለጄን የጠፋው አይነት 37 ኤስሲ አትላንቲክን ክብር በመስጠት ባለ 1 ቁጥር የካርቦን ፋይበር አካል የተሰራውን የኪሮን ዝንነት የሆነውን W16 ሞተር ባለ 6 የጅራት ቱምባዎች ይይዛል። በመሰረታዊው አትላንቲክ በተነሳው የውስጥ ክፍል የሃቫና ብራውን የግሪን ቀዳ የተጠለጸለጸ አሉሚኒየም ዘየ እና የሮዝውድ ድራይቭ ሞድ መራጭን ያሳያል። ፓጋኒ ዞንዳ ኤችፒ ባርኬታ $18.5 ቢሊዮን። ፓጋኒ ዞንዳ ኤችፒ ባርኬታ ለታዋቂው የፓጋኒ ዞንዳ ክብር ሆኖ የተሰራ የፓጋኒ ዞንዳ ኤችፒ ባርኬታ ከመኪና በላይ ነው። ከፓጋኒ የንዴፍ ፍልስፍና ጋር ምንጊዜም ጠቃሚ የሆኑ የህዳሴና የሳይንስ ጽንሰ ሐሳቦች መገለጫ ነው። ለሆራሲዮ ፓጋኒ በራሱ ተበጆ የተሰራው ይህ የጥበብ ሥራ ዘመናዊ ቴክኖሎጂን በሚያስደንቅ እጅ ጥበብ በዞንዳ ፕሮጀክት ውስጥ ያስገባል። ይህም 18 ዓመት ቆይታውን ማበቃቱን ያሳያል። ማምረት ዞንዳ ኤችፒ ባርኬታ ባለ 12 ሲሊንደር ኤምጂ ሞተር አለው። 760 ኤችፒ በልዩ ድምፅ ያቀርባል። እንደ ኡኖ ጊኡኖ ክፍል 3 ብቻ ተገንብተዋል። አንዱ ለፓጋኒ ተይዟል፣ ሌሎቹ ግን እድለኛ ገዢዎችን አግኝተዋል። በተለይም የሮልስ ሮይስ ቦቴል እስኪለቀቅ ድረስ በዓለም ላይ በጣም ውድ የሆነውን የመኪና ማዕረግ ይዞ ነበር። ባለ 6 ፍጥነት መጅ ማስተላለፊያ ዞንዳ ኤችፒ ባርኬታ አሳታፊና አስደሳች የመንዳት ልምድ ያቀርባል። 2 ሮልስ ሮይስ ቦቴል $28 ሚሊዮን። ሮልስ ሮይስ ቦቴል የሮልስ ሮይስ ለ3 የቅርብ ደንበኞቻቸው በእጅ የተሰራ ታላቅ ተጎብኝ ነው። በዓለም ላይ ካሉ ውድ መኪኖች መካከል የሚቆምና ከሮልስ ሮይስ የአሰልጣኝ ግንባታ ፕሮግራም ሁለተኛ መኪና ነው። ቦቴል ከ1920ዎቹ እና 1930ዎቹ ጀላቦች መነሳሻን ስቧል። የባህር ዲዛይኑ ግርማ ሞገስ ላሉ ጄ ክፍል ጀላቦችና በ1932 የሮልስ ሮይስ ጀላብ ጥንብ ከባለቤቶቹ ስብስብ በጥንቃቄ ወደ ነበረው የተመለሰው ክብር ይሰጣል። ቦቴሉ የመርከቡን ከፍቶች ፖርት ካሊዶሊግኖ ቪኔርና ኢያስሞንዶል እርጨት ቅርፎች የሚያስታውስና በችሎታ መጽሐፍ ጋር የተገናኘና በማጓጓል የተሰራ ነው። መከድኑ በቢራቢራ መልክ ይገለጣል። ከፓራሶልና ከሚሽከረከሩ ኮክቴል ጠረጴዛዎች ጋር የአስተናጋጅ ስብሰባን ያሳያል። መኪናው የሞላ ክሪስቶፍሌ የጠረጴዛ ዕቃ ስብሰባና ለባለቤቱ የተወደደ ሻምፓኝ ድርብ ማቀዝቀዣ አለው። ሮዝ ኖዋር ድሮፕቴል $32 ሚሊዮን። ሮልስ ሮይስ
ላሮዝ ኖዋር ድሮፕቴል በዓለም ላይ በጣም ውድ መኪና። የላሮዝ ኖዋር ድሮፕቴል የፈረንሳይኛ ዘ ብላክ ሮዝ ባለ 2 መቀመጫ የመንገድ ባለሙያ በሮልስ ሮይስ የተሰጋ መኪና ነው። የብልጽግናና የውስብስብ እጅ ጥበብ ምልክት ነው። ድሮፕቴል በሮልስ ሮይስ የአሰልጣኝ ግንባታ ፕሮግራም ስር የጀመረው 3ኛው መኪና ነው። በጠንካራና ቬልቬት በሚመስል መልኩ ታዋቂ ሆነው በጥቁር በካራ ሮዝ ተመስቶ የዓለማችን ውድ መኪና የአሁኑን ማዕረግ ይይዛል። በ4 ክፍሎች ብቻ የተገደበ እያንዳንዱ ድሮፕቴል በልዩ ሁኔታ የተሰየመና የተገለጸ ነው። ላሮዝ ኖዋር የመጀመሪያ የቀረበ ድሮፕቴል ነው እና ለማጠናቀቅ ከ4 ዓመታት በላይ ፈጀ። በተጠመቡ ፓነሎችና በሮች ላይ ያለው ረአክት ምድል በጣም ውስብስብ ነበር።